ሰላም ሰላም ቤተሰቦች። የኑሮ ሁኔታ በጣም ይገርማል። እውነቴን ነው የምላችሁ በዘጠናዎች 95 ነው 93 አካባቢ እሺ ጤፍ ስንት ብር እንደሆነ ታውቃለህ? ወላሂ ነው የምላችሁ ሀቂቃ ነው የምነግራችሁ ማለት ነው። 10 ኪሎ ጤፍ የገዛ ሰው ወንድሜ ነው እንግዲህ የሚሸጠው በማህበር ተደራጅቶ ሆነ ተከፍቶላቸው ነበር። 10 ጤፍ እንትን ያለ 10 ኪሎ ጤፍ የገዛ ሰው 3 ኪሎ ምናምን በቆሎ ነፃ ይሰጠው ነበር። አላሁ አክበር። በቃ ደንበኛ ነው። የዛን ጊዜ እውነት 40 ሳንቲ ነበረ በቆሎ 40 ሳንቲ 1 ኪሎ 40 ሳንቲ ነበር። እና የበቆሎ ቆርቆ እንዳራሱ ከመሬት ላይ በብር ነው። እሺ የለም መንግስትም አሳልፎ አይሰጥም። እሺ ቆርቆ እንዳው እና በዚህ አጋጣሚ አንዱ በዚህ ይሄ ነጋዴ ነው፣ ከነጋዴዎቹ አንዱ ነው። እሺ ይሄ ከጓደኞቹ ከጓደኞቹ በጀማል የተከፈተ አንደኛው ነው። በቃ አንድ ሁለት እንትን ሲል ልክ ሲወጣ ነው። ከዛ አንድ ሁለት በቃ ጠጥቶ ሲወጣ ነው። እቺ አንድ አስፋልት ነው ሰፈራችን። ገፋች እቺ ጄክስ መኪና ገጨት አደረገው። ገጨት ሲያደርገው ምን ቢል ጥሩ ነው፣ ወጥቆ መነሳት ትቶ ድርድር ገባ ተኝቶ ብር ይሰጠኝ። ከዛም በኋላ እኛ አካባቢ ነው ያው አቃጣሪ ጓደኛው በርክ ላይ ተገጨ እኮ ተጠቃሚ ወደ መላ ነው ተጠቃሚ ነው። እዛ ተሰበሰበ ወይ አይሪ ምናምን ነገር እንደዚህ ተባለ። ከዛም በኋላ ተነስና ሲባል ተነስ እንዴ ተቆርጣ አኪብና አረ ከመሬቱ ጋር ተጣቆስ አሳው አልነሳም። ዋናው ጉዳዩ ወደ ሂሳብ ግደሉት እንጂ እዚህ ምናምን ነገር አለ። ወዲያው ይሄ ጨዋታ ያስመጣል። ወዲያው ሲባል እና ምን እንበለው ሂዱና አናግሩታል። ፋዘር እንደዚህ ልጁ በጣም ተጎድቷል አልነሳም ብለው መነሳት አግሩታል። እንደዚህ እሱንም ጣጣ ከሚከትና ምንድነው የሚለው እስኪ አናግሩታል። ሄደና አረ እንደዚህ እያለን ምን እናድርግ ሲባል በማኛ ጤፍ አናግሩታል። በአንደኛው ደረጃ ማለት ነው። ይዳጥ ብሎ ሄደና ጓደኛው ማለት ነው አረ ፋዘር እንደዚህ ተጎድቷል፣ ልጁ እንደዚህ ስለተጎዳ እዛም ቤቱን ገብቶ መታመም አለበት፣ አስተማሚ ይሄን ያህል ሲባል አረ ሞቴ ይመጣል አልከፍልም አንዴ አልከፍልም 4 ሰው ብገልም ራሱ የዋጋ ያወጣም ነው መሰለኝ ሲባል ማለት መጥና አረ ዋጋው አልስማማም አለ። አልተስማማም በሰርገኛ እናግሩት አለ። በሁለተኛ ጤፍ ማለት ነው። በሰርገኛ ሄዱና አሁንም ሲሉት በፍጹም ማለት ሰውዬው ምን እንደነገሩ አለ። አረ ፋዘር መጣና አረ ሰውዬው ምን ጠሟል እባክህ ምናምን ምናምን እዛ ተኝቶ ነው ሪፖርት የሚመላለስ። አረ ተኝቶ ምናምን በቃ በጥቁር ጤፍ አናግሩታል። ረከስ ባለም ሲናገር እምቢ አይልም ሰውዬው ነገር በቆሎ መርቃት አለ። መጡና ማለት ነው አረ ሰውዬ ገገማ ነገር ነው እምቢ ብሏል ምናምን ሲባል በበቆሎ አናግሩታል። በበቆሎ አንዳንድ ሰውዬው ህግ እያለማ እንደዚህ አለ። በህግ አምላክ ወደ ህግ መጥቶ በበቆሎ እምቢ አለ። በበቆሎ እና በገለባ ሊያናግረኝ ነው ብሎ የተገጨው ከበቆሎ በታች ምንም የለም። መርቁልኝ የሆነ ነገር ስጠኝ ብሎት እኮ ነው እምቢ ያለው።